ስልጣን፣ ዘመን፣ መንግስት፣ ጉልበት የማይበግረው የማያሸንፈው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ በኦፊሻል የፌስቡክ አካውንቱ በገለጸው መሰረት ሙሉ ቃሉን እናንበው። የአክብሮት ሰላምታዬን በማስቀደም ቀጣዩ ኢትዮሪካ የተሰኘ አዲስ አልበም የፊታችን ሐሙስ ሚያዝያ 8 2018 በቴዲ አፍሮ ኦፊሻል ዩቲዩብ ገጽ ላይ የድረገጹ አድራሻ ሊንኩ ተቀምጧል። ከቀኑ 8 ሰዓት እናንተ እንደሚደርስ በአክብሮት ገልጻለሁ። ቴዎድሮስ ካሳሁን እዚህም ጋር ተያይዞ ሁለት ፎቶዎች አብሮ አስቀምጧል። አንደኛው ቴዲ አፍሮ በነጭ ኮት ያለበት ኢትዮሪካ የሚል የአንዷ ሲንግል እንትን የምትገልጽ፣ ሁለተኛው ደግሞ ዳስጣል ወይም አንሳው የሚሉ ሁለት ፎቶዎች በጥቁር ልብስ እና ትንሽ ትካዜ በተሞላበት መልኩ የገለጸባቸው ሁለት ፎቶዎችን አስቀምጧል። ይህን የፌስቡክ ገጹን 87,000 ሰው አካባቢ ላይ አድርጎታል። 7,700 አካባቢ ሰው ኮመንት አድርጎታል። 3,800 ሰው ደግሞ ሸር አድርጎታል። ይህንን ባሳወቅበት እንትን ከዚህ ቀደም በነበረን መረጃ የቴዲ አፍሮ ሙዚቃ የሚለቀቀው በሰዋሰው መልቲሚዲያ ወይም በራይድ ባለቤት በሚተዳደረው ሚዲያ ነበረ። እሱም ተቋርጦ ነው እንግዲህ ወደ ግል ሶሻል ሚዲያው የዞረው። እንግዲህ እዚህ ላይ ብዙ ሚስጥሮች ሊኖሩ ይችላሉ። ከዚህ ጋር ተያይዞ ግን የቴዲ አፍሮ ዘፈን መለቀቁን በርካቶች ደግፈውታል። በርካቶችም እየተቃወሙት ይገኛሉ። ከደገፉት መካከል ድምፃዊ ቬሮኒካ አዳነ አንደኛዋ ናት። ሐሙስ አይደርስም ወይ የሚል ፈገግ የሚያሰኝ ኮመንት በሶሻል ሚዲያዋ ላይ ለቃ አለች። በርካቶች ከዚህም ጋር ተያይዞ አብራ የጨመረችው ቴዲ ጸሎት ቤቱ ተንበርክኮ የሚውል ሰው ነው የሚል ሌላ አስተያየቷንም አቅርባለች። ሌሎች በርካታ ሰዎችም የተለያየ አስተያየትና የተለያየ ኮመንት እየሰጡ በሶሻል ሚዲያቸው እያጋሩ ይገኛሉ። ከዚህ በተቃራኒ የመንግስት ባለስልጣናት፣ አንዳንዶች በከፍተኛ ደረጃ ያሉ የመንግስት ባለስልጣናት የአልበሙ መለቀቅና ከአልበሙ መለቀቅ ጋር ተያይዞ የሚመጣባቸውን ከበድ ያለ ጫና መቋቋም ሰግተው በርካታ ተቃውሞችን እየሰነዘሩ ይገኛሉ። አንዳንዶቹ አንድ ሶሻል ሚዲያው ላይ በደንብ ሲዛወር ያየሁት ውስጥ የመንግስት ከፍተኛ ባለስልጣናት ኢፍቱ አንዋር ትባላለች። እንግዲህ እሷ በጽሁፏ ላይ ረዘም ያለ ጽሁፍ ነው ያቀረበች። በጽሁፏ ላይ ምን ይላል? ሙት አንጋሾች እና ከዚህ ከምርጫ ጋር ተያይዞች ሙዚቃ መለቀቋ እነዚህ ሙት አንጋሾች የፖለቲካ ጥቅም ለማግኘት ነው ትላለች። እንግዲህ ሙት አንጋሾች የሚለው እነማን ሙት አንጋሽ እንደሆነ ከዚህ በፊት እነ ጥቁር ሰው የመሳሰሉ ዘፈኖችን ዘፍኖ እንደነበረ እነ ቴዲ የሚል የሀገር ፍቅር ላይ ያላቸውን ትልቅ አስተዋጽኦ የሚያነግሱ ኃይለ ሥላሴ የሚል ዘፈኖች ዘፍኖ እንደነበረ የሚታወቅ ነው። ከዚሁ ጋር ግን ይቺ ኢፍቱ አንዋር የምትባል እህታችን ከፍተኛ የፖለቲካ ባለስልጣን ጥላቻ ንግግሮች ተሽረው አዲስ ምዕራፍ ላይ ነው ያለን በሚል ይዘት ያቀረበችው ጽሁፍ ከላይ ሙታንጋሾች ይሄ ከፍተኛውን የጥላቻ ንግግር መሆኑን ረስታ ዛሬ ግን የሚሰማቸው ጆሮ የለም። ምክንያቱም ዘመኑ የጥላቻና የልዩነት ሳይሆን በልዩነት ውስጥ የሚገኝ ውበት ሀገርን በጋራ በግንባት የታሪክ ምዕራፍ ነው። ጥላቻ ንግግር ተሰብሯል ብላ ትገልጽና ከላይ ግን እነዚህ ሙታንጋሾች ስትል የገለጸችበት ንግግር በጣም ራስን የሚያስወቅሳት ሊሆን እንደሚችል፣ ነገ ትጸጸት እንደ ህሊና ካላት ነገ ልትጸጸት እንደምትችል ጥላቻ ንግግር ምንድነው የሚል እንትን ብላለች። ብዙ ሶሻል ሚዲያ ላይ የሚስተዋሉ ነገሮች ሐሙስ አይደርስም ወይ? ሐሙስ መቼ ነው? ሰዓቱ እንዴት ነው የሚቆጥረው? ወደ ኋላ ነው ወይ የሚቆጥረው? የሚሉ በርካታ መረጃዎች እየመጡ ነው። አንዳንድ ሌሎች መጥቀስ የማልፈልጋቸው ከፍተኛ ባለስልጣናት ጭምር
የሚጽፏቸውና ለህዝቡ የሚያጋሯቸው መልእክቶች የጥላቻ ንግግራቸውንና ኢትዮጵያዊነታቸውን የዘነጉ እስከሚመስል ድረስ አንዱን ታላቅ የጥበብ ሰው ፖለቲከኛና ጥበቡ ላይ ከፍተኛ አስተዋጽኦ ካሉት ሰው ውስጥ አንዱ ነብዩ ባይ የሚባል ያው ነገሩን ከአካራሪዎች ወይም ነገሩን ከሚያገግሉ ሰዎች ውስጥ አንዱ ሆኖ ሰፊ ጽሁፍ ከዚህ እንደውም ከእግር ኳስንና ጾምን ሙዚቃን አገናኝቶ በተረብና በተለያዩ ትችት መልኩ ያጋራው ሶሻል ሚዲያ ላይ ያጋራው ጽሁፍ በተለይ ይሄንን ህብረተሰቡ በጉጉት እንዲጠብቀው አድርጎታል። ለማንኛውም እንግዲህ የቴዲ አፍሮ ሙዚቃ ሐሙስ 8 ሰዓት ላይ በቴዲ አፍሮ ሶሻል ሚዲያ ገጽ ላይ ይለቀቃል። እንግዲህ የሚመጣውን ነገር እዚያ አይተን የራሳችንን ትችትና የራሳችንን አድናቆት ልንገልጽ እንችላለን። በርካቶች ደግፈውታል፣ በርካቶችም ተቃውሞታል። በዚህ መካከል ያው ቴዲ መዝፈኑን አይቀርም። የህዝብ ልጅ ነውና ህዝባዊነቱን መግለጹ እንደማይቀር ነው እንጠብቃለን።